የቱ ይህን ሽቶ? አዎ የቆየ እኮ ነው ማሚ። እንዴ እኔ እልክለታለሁ። ስም 4 ትልክለታለህ በእኔ እሺ። እግዚአብሔርን እኔ ብሎት እኮ ነው የሰጠ ያመጣ። እንዴ እኔ 4 እኔ ያወቅኩት እኮ እንዴ የቆየ ነው። አዎ ብሎኬን አስፈታ። ማነሽ ማርያም አድናን እኮ ፈስ ደግሞ ምንድን ነው በርበሪ እንዳይሆን እስኪ ፓኮራ ባል ነው እስኪ ስፕላኒክ ምንድን ነው ውስጡ ነው አውጣው እስኪ ውስጡ ነው። ይኸው ገና ልከፍተው ነው እናንተ ፊት ለፊት ያኛው ቢሆን ሳብነት ኮሜንት ላይ ተንደልቃኔ ያኛውን ባሳየው ስንድል የለም። ኧረ እንደ በርበሪ ነገር ነው የተሰራው ግን አይደለም። እስኪ ወደ ላይ አድርገው ትንሽ ሚላን ነው ከፍ አድርገው ሚላን ነው ምንድን ነው ስፕላንዲድ ምንድን ነው ስፕላንዲድ ነው አይታችሁ ተታቁም አልኩ ማሜ ስማ የቅድሙን በእኔ ስም 4 ልክልሃለሁ። እሺ አይ ደስ ይላል። የቅድሙን ያሳየኝ 4 በሸገሩና በእሱ 10 እናመጣላለን። የዚህ አጠቃላይ 10 ሺህ ብር ማለት $100,000 ማለት ነው። ባቤ እግዚአብሔርን እንዴ ማሜ ማርያምን ምን ትፈልጋለህ? እኔ ልላክልህ። ይሄው ስፕላንዲድ ይሄን አትችሉትም። ከቻላችሁ እኔ ላከሰው አንተ ጀግና ኖ ማሜ ኖ ይኸውልህ ማሜ እኔ አሁን ሸገሩ አሳየው ያንን ሽቶ አሳየው። ይሄ ነው አሁን ይኸው ይሄንን አይደለም ያኛው ይሄ ሽቶ ማሜ ይሄ ሽቶ አገር ላይ እንደዚህ ስክሪንሾት አድርገውና ስንት ነው ብለህ ጠይቅ። አገር ቤት ስክሪንሾት አድርገው ታጉርን ጠይቀው። ምንድነው ዶይ ነው እንደሚለው ስክሪንሾት አድርገውና ኡዱ ነው የሚለው ኡዱ ነው የሚለው ሽቶ በጣም ኤክስፔንሲቭ ሽቶ የሚባለው ይሄ ነው ያለው ባዚ አሁን ባለው አቅም ላይ አሁን በአሁን ሰዓት ላይ ማለት ነው በጣም ውድ ሽቶ የሚባለው ሂሳቡን ጠይቃ ስክሪንሾት አድርገው አንዴ ሙሉ ያሳየው ስክሪንሾት አድርገው ሽቶ ቤት ያለው ሰው በቃ እኩል እስኪ አንብብለትሽ ባካራት በለው ባካራት ነበር ስሙ ቶምፎርድ ባካራት በለው ኖ ቶምፎርድ ነው ቶምፎርድ ባካራት ነው አይደለም ቶምፎርድ ነው እስና ቶምፎርድ ይሄ እንዴ ባካራት አንተ እኔና እሷ ቶምፎርድ ነው በባካራት ብድር ያማል እንዴ በባካራት እንትን አውጥቶ ነው አዲስ አብረና እንደ ገዛ ነው አንደኛው ሽቶ እሱን አላችሁ አንደኛው ሽቶ አሁን አዲስ የመጣ ነው። ያንተን አይነት ይኸውልህ ሸገሩ 4 እኔ 4 12 እንልክልሃለን አልኩህ እኮ ማሜ። እንዴ ማሜ እርግጠኛ ነኝ የሰጠ ሰው በቃ እንደዛ ስላለ ነው። እሱማ ተሰማኝ እኮ የላከለ እንደ በዓል ለሞሊድ ለምናምን ጁማ ቀን ምናምን ነው ከመቀበል ቀን በቀን በጣም ቀን በቀን ተቀበው። ይሄ አሁን ያሳየ ሁለቱ ሽቶዎች ማለት ነው ማሜ ልብስ ላይ ከተቀባቸው ሳምንት ምናምን አይለቁ። ሳምንት ሳቤጅማ አንደኛ ሳቤጅማ ደስ ይላል። ይሄን እኮ እንደዛ ነው እኮ ወላሂ ላዚም ነው እሱ ሽቶ እሱ ሽቶ አንተ የምትቀባው ሽቶ የዛሬ 8 ዓመት ላይ ካልፎበታል ተብሎ ትተነዋለኝ። አሁን እዚህ አንቀባውም። እሱ በጣም የቆየ ሽቶ ነው። የሸጠልን ሰውዬ ግን ሙልጭ አድርጎ ባባ አሁን ሸጠውለት እኮ አይደለም የላከለት ሰው ነው። እኔ አሁን እሱ ያሳየነው ሽቶ 2 ባዝ 2 በነፃ ይሰጡኛል። ስቶሬጅ ያሰራ ነው ይዞ መጣል እኮ ይሄኛውን ባለቤት መንባታ ተጨንዶቹ ጋር ለስብሰባ ስትሄድ ሰርግ ምናምን እዛ ከሱ ገዝቶት ነው የመንገድ ላይ ስትሄድ ጭራሽ ቤተ መንግስት የሆነ ትልቅ ስብሰባ በጣም ኮንክሪት የሆነ ቦታ ላይ ሲሄድ ይሄ ደግሞ በአመት አንዴ ብቻ ማን ያመጣል? ግን ባቤ ያመጣል አርጓል ያበር በጮሻ ያደረገ ያመጣል። ማን ነው ክሌ ከታች የጻፈው? የኔን ፕሮፋይል አድርጎ ምናምን የሚዞሩ ልጆች ናቸው። አይ ማሜ አሁን አንደኛ ሽቶ ያላችሁት ምንድን ነው? በእናትህ ምስተንገር ቶምፎርድ ባካራት አንደኛ ሽቶ ቶምፎርድ ባካራት ኡዱ አለ። ኡዱ አቅም ያለው ሽቶ አሁን ነው በዚህ ሰዓት አቅም ያለው ሰው ቢገዛው ይወላችሁ ይነግረዋል። ዋጋ ጠይቅ ይነግረዋል። እና ደግሞ ከፈለግ ደግሞ ሉዊ ቪቶን አለ
ኖ አሁን አንደኛ ሽቶ የሚባለው ማሜ አንደኛ ሽቶ የሚባለው እሱ ነው። በቃ ቶም ፎርድ ባካራት አራት አድርገን 12 እንልክላለን። አሁን በካስካስ ሽቶ አለ ላይ ክሪድ የሚባለው ሽቶ አለ። ኡዱ የሚባለው ግማሹንም ቢወላኩ በቃ እሱን የላከ ሰው ተቀደደ። ከመቼ ዝም ብዬ ቀልብ ማሪያ ያውኑ ሽቶ አወቅሽው ያሳየሽን እንትና ስክሪንሾት አድርጊውና እሱ ላኪለት። ቆይ እሺ አንዴ እሺ ሄሎ ውዴ አይን እናት ጅርታ ጅራ ወላሂ አልሐምዱሊላህ። እኔ የምልሽ የሆነ ሰው ከውጪ ከአሜሪካ ደውሎልኝ ኡዶ የሚባለውን ሽቶ አመጣልሃለሁ አለኝ። በሬዱራ እኔ ኡድ ባካራት ቶም ፎርድ ባካራት ልጻፍልህ ፎቶ ዋትስአፕ ላይ ልላክልህ። ዶቼ ጋባና ኡድ አለ። እሺ ኖ ዶቼ ጋባና አይደለም በጣም ውድ ነው። በቃ የሚያመጡልህ ከሆነ የሚያመጣልህ ሰው እሱን ያምጣል። ምንድን ነው ዶቼ ጋባና? ዶቼ ጋባና አንደኛ ነው እሱ አንደኛ ሽቶ ነው። በኢየሱስ ማሜ በቃ ሁለት ቢያመጡ ራሱ ከፍዬ ወስዳለሁ። ለሽያጭ ሳይሆን በእውነት በይ በእውነት ቶም ፎርድ ባካራት ልንገር ሚውት አድርጋት አንዴ ልንገር ማሜ እኔ እሱን ነው የምጠቀመው። እውነቷን ነው። ዶልቼ አንደኛ ነው በጣም እውነቷን ነው። ቶም ፎርድ ባካራት በጣም እኔ አንደኛ ነው። የምጠቀመው እሱን ነው በጣም አንደኛ ነው። ዶልቼ ጋባና የምጠቀመው አንደኛ ነው። በቃ ሽቶ ታውቃለች እንጂ ተኩኖ እልክልሃለሁ። ኡድ ከሆነ አሪፍ ነው ሽቶ። ቶም ፎርድ ባካራት በላት ማሜ። ቶም ፎርድ ባካራት በላት። ቶም ፎርድ አሪፍ ነው። አዎ አሁን ይሄ አዲስ የወጣ እኮ ነው። አያል ኢትዮጵያ ያለ ሰው እኮ እሱን ነው የሚጠቀመው። እኔ ስለምጠቀመው አውቀዋለሁኝ። በጣም አሪፍ ሽቶ። በቃ ምትልኪለት ከሆነ ይኸውልሽ፣ የማርያም የት ነው ያለሽው? እኔ ይቀበልሽ ነው ይዤለት እሄዳለሁ። እኔ ካሊፎርኒያ ነኝ። የት ነህ? በቃ እኔ ዲሲ ነኝ። ላኪውና 10 ቀን አለኝ። ዲሲ ላስት ዊክ ነበርኩ። እንዳውም ይገርም 10 ቀን አለኝ። ላኪውና ማለት ነው ይዤለት እሄዳለሁ። እሺ እንዴ ልትልክልኝ ነው እንዴ? ማርያም እልክልሃለሁ ማሚ። የአሁኑ ኡዶ የሚባለውን ያ አላሁ አክበር ከቢራ ቤቴ እና ኡዶ ሆና አንተ ብቻ ዝም ብለህ ምድረ ጨረራም እናቴ መንሱር ጀማል እንደዛ አታያርግም። ማኝ ኧረ መንሱር ጓደኛዬ ነው። ተው ስልሽ ከሱ በላይ ነው የምሆነው እያልኩሽ ነው እኮ እንዴ። አይ ኖ ሰሚር ኡዶና አልፋር አሜሪካ ዳ ታያ ትጪ ሲጨልም ረብትከ ነዱቲ አቤት ትላለች እንዴ። ሸገሩ አንተ ቤሎ ሽቶ ግዛና ለአብነት ስጥለት። እሺ ሳቤጅ ግዛለት። ሳቤጅ እሱም እኮ ያው እኮ ነው። ከዛው እኩል እኮ ነው ዋጋው። የአዲስ ወጥነቱ ግን ስለ ሽቶ አንድ ነገር ልንገራቸው። ሁለት የሚገርም ነገር ከሐዲስ ልንገርክ። ረሱል ሰለላሁ ዐለይሂ ወሰለም እንደተቀለ ሀታ ጓደኛን ስትመርጥ አሉ ከምን ጋር እንዳገናኙ ታውቃለህ? ከሽቶ ጋር። ልክ እንደ ሽቶ ነጋዴ ይሁን ጓደኛ ካሉ ሽቶ ነጋዴ ካለው ትርፋማ ብር ካለው እንትኑን ሽቶውን ስጦታ ይሰጣል። እንዲሁ ምስኪን ዝም ብሎ ከሆነ ደግሞ ከጥሩ ከሽቶ ይቀባሃል። ጠረንህ ምን ይሆናል? የትም ቦታ ብትሄድ ላይ ጀስት ፕሮቶኮል። ልክ እንደ ሽቶ ነጋዴ ነው ጓደኛ ምረጥ ይባላል። ሁለተኛ ደግሞ በጣም የሚገርመው ደግሞ ይሄ ነው። እጅግ በጣም የሚገርም ማሜ ግን አንድ ነገር ልንገር። እኔ ይሄን ሽቶ ተቀብተክ ማለት ነው በእግርህ አትሄድም። አረባ የቶ አሁን ኡዶ አብው ቀልቤ የምሬ ነው። በጣም ኡዶ ማፈላለግ ጀምር እያልኩ ኮረበል ካባ እና ደግሞ ሁለተኛውን ደግሞ ማለት ነው። ሁለተኛው ልንገርክ ለሽቶ የምታወጣው ሳንቲም አሁን ለምሳሌ 1000 ብር ደሞዝ እኔ አግኝቻለሁ። ሚስት ልጅ አለኝ አይደል? ለሚስት ለልጆቼ ሐቃቸውን 70%ን ይዤ መጥቼ ሰጠና 30%ን ለተለያየ ወጪ ልጠቀመው እችላለሁ። ግን ለሽቶ ከሆነ 70%ን አውጥተህ 30%ን ቤት አምጥተህ ብትሰጥ አላህ አይጠይቅህም በሐቅ ማለት ነው። ምን ትላለህ? ይሄን ያህል በሽቶ እንዴት እንደሚወደድ ነው። ትልቁ ስጦታ በዚህ ምድር ላይ ሽቶ ነው ብራዘር።
በቃ ማርያም ጸድቃባለች። ውዱን ጸደቀችብኝ። ምን ሆነሃል? ማስቀመጫ አዘጋጅለት ሰውዬ። ምን ሆነሃል? ቆልፌ ካዝና ውስጥ ነው የማስቀምጠው። አሁን ያሳየንን አንሳቸው። እሺ ሁሉ ነው ምን ነው ጨራራም ነህ እንዴ? አብነት አይ በቃ አሪፍ ሆነ። እንደውም በእናትህ ያርግለት። ሙሌ እንዳትረሳ ሽቶን እንዳረሳ ላክለት። እኔም ሴት ደግሞ ይዤለት እሄዳለሁ እኔ በራሴ አሬ ራሱ ይመጣል። አሁን ያለው ሚስክ የሚባለው አንደኛ አይደለም ማለት ነው እንደዛ ከሆነ። ኧረ በስመ አብ ማሜ እንዴ! ኧረ በስመ አብ። አሁን የሚጠሩልሽ ሽቶ እኮ በጣም ይሄ እኮ አክተሮች ነው የሚቀቡት እኮ ነው። ሙሌ ማሜ ምንድን ነው የምታወራው? ይሄ በጣም ከፍተኛ ዋጋ እኮ ያለ ዋጋውን ብትሰማ እኮ ለምን ተቀለ ሚስክ። አሁን ስለ ሚስክ በጣም የሆነ የተጋነነ ነገር ስታገኝ ሚስክ ነው የሚሸተው። እንደ ሚስክ ነው እንደ ሚስክ ምሳሌ ይገባል። አባቴ ኡዶና ሽቶ እኮ ማሜ ሽቶ አረቦች ራሱ ሲቀቡ ኡዱ ካልሆነ አይቀቡ። ጆን ዳንኤል እንዳይሰብረው በቅጣት ያሰብሩታል። ይሄን ጨረራም እኮ ጆን ዳንኤል በቅጣት እንዳይሰብረው ከፎቁ ላይ ዘለልን እንደ ሰውዬ እሱ ሎኮ ብለው በቅጣት ካሰበሩት ነው ችግሩ። አቤት 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 የሆነ ጫማ ራሱ አለ። እሱም በጸድቀበት ማሜ ያስቀድደዋል እንጂ ምን አይነት ነው? ሉዊስ ቪቶን ይባላል። ከነሹራቡ ወይ ቴዲ። አሁን ልቁንስ እኔም ወደውን ልብስ ልንገርህ። እኔ ፍሪክ ልብስ ቲሸርት የሆነ እንዲያክት የምታደርግበት ምናምን የሆነ ስዕል ምናምን የሆነ እጅ ጣት ምናምን የሆነ ሸይጣን ማሜ ማርያም ንገር። ሳይዝህ ምንድን ነው? ምን አቀር ወላሂ ለቀው ኤም ይሆነዋል። ከላይ ኤም አይሆነው ከላይ ሚዲየም ነው የሚሆነው። ሚዲየም አይሆነው ይሆነዋል። ቲሸርት ነው ማውራት ማሜ 30 ቲሸርት ሚዲየም ይሆነዋል። አብነት በቃ በኋላ እንደዚህ የተለያየ የሆነ ለየት ነገር ያለው ለየት